Baba, oh, need money. Huh? Need money. Oh. Yeah. شوفي بري. ግላቡን ተጠቀሙ። ላስት ጌም ነው። ካሸነፍን ብቻ ነው ጌሙ የሚቀጥል። ቻው እሺ ነው። አሪ ነው ያረዳለች። ሄዱበት ግላብ ጌሙ መቀጠል አለበት። ጌሙ እንዳይቋረጥ። ኦኬ ሌላንድ ያረድ ይልች ማሚ አንተ ከመጣጣ እኛ እንውጣለን። እውነታቸው ነው። አም ፕሮፌሽናል ጌመር አም ፌመስ ገባ። ይሄ ነው ቲምወርክ ማለት። አንቺ ቀንዳም የሴት ቀንዳም ጨረራ ከኔ ጊፍተሮች ላይ አይንሽን አንሺ። ከኔ ጊፍተሮች ላይ አይንሽን አንሺ። ከኔ ነጥብ ላይ አንቺ ላርጓም የሴት ላርጓም ከኔ ነጥብ ላይ አይንሽን አንሺ። እያየሁሽ ነው። ሆድሽ እየጮኸ ነው። እነማን ናቸው? ምንድነው የገብ መጡ እያልሽ በውስጥሽ እያሰላሰልሽ ነው። አንቺ ጨረራም ማለት ነው። ጨረርሽን ንቀይ ገጥመሽ መስሎኝ አንድ ለባዶ ይላል። አቤት ጋሹ ግላብ አለ፣ አብዱ ሸሪፍ ግላብ አለ፣ ሳተናው ግላብ አለ። ግላብ ሲባል የፈጠነ ቶሎ በሉ እሺ። አንድ ለባዶ አሁን ነው እንግዲህ እዚህ ጋር መሞቻዋን ወደ ጀሃነም ላኳት። 1-0 እሺ ጋይስ 1-0 ኤቨሪባዲ ደብል ታፕ ጋይስ 1-0 እሺ ዩዝ ዘ ሊሚት ፈርስት ጊፍት ትሪፕል ነው። አሁን እዚህ ጋር ቲምወርክ አድርጉት። እንቅጣ መቅጣት አለብን። የመጀመሪያውን ጌም ብቻ ከቀጣን ሌላው ለኔ ተውልኝ። እመኑኝ ጌም እንደዛ ነው የሚያምረው። ፈርስት ጊፍት ትሪፕል። እስኪ እዚህ ጋር ጋላክሲ፣ ሻርክ፣ ጄኒ፣ ሞተር ኤቭሪ ጊፍት። ጌማችን መገዳደለው። ኤቭሪ ጊፍት ትሪፕል። ነቃ ደንገጥ በል። ስጥ ይሰጥሃል ይላል አባቴ። ስትተዝናና ቲምወርክ። አቤት ሜምበር ያልሆናችሁ ሜምበር ሆኑ። ጋሹ ቶፕ ላይ ነው። አብዱል ሸሪፍ ቶፕ ላይ ነው። ሳተናው ቶፕ ላይ ነው። ነመቶ ፒሬሩ ፎሎ ናጎዳ ሐብዚ ቶፕ ላይ ያለ የኮሎ ፎሎ ግባር ቶፕ ላይ ያሉትን እንዳለ ፎሎ እያደረጋችሁ ቲምወርክ ደንዝዛለች እኮ ሴትዮ ወሚ እኮ አባቱ ማፉ የሚከፍተው ሲዝ ማጫወት እንዴ ምን አባንም ደነዝዘው የመጀመሪያ ጌም አይደል እንዴ? ታስጠላ በእግዚአብሔር እንካ ሰዎች እኮ መጥቶ ጌማችንን የሚያዩት ተፍታ ብሎ ሊዝናኑ ነቃ ደንገጥ ብለሽ እንድታነቂያቸው እንጂ ይሄው ነቃ ደንገጥ ይሄው ልጫወትበት በቃ ማሚ ልጫወትበት አትነጅሰኝ ጂ ማሂ ምን ነው ጊታሮች ነው ወተትሽ ክምር ብለሽ እሺ 50 ጋዝ ምታማልዩ ይሄ ደንበጫ አረቄ ቤት መሰለሽ እንዴ? ላርጓሚ ዋን አንድ ነግል አለባት። አሳቆለት ጋዛ አስቀማት ሳቆለት በእግዚአብሔር ምን ነው ቀልዱ ማያስቀኝ ሰውዬ እናት ትሙት ጋዝ 50 ፖይንት አረ 50 ማለት አንድ ልብ ነው ጋዝ። አብዱ ሸሪፍ አንድ ሰው ቶሎ በል ግላብ ይገዲስ አትፍዘዙ። ግላብ የያዛችሁ ሰዎች አትፍዘዙ። ሄዱበት ግላብ ላይ ታብጎዳ ፍሽጎዳ ዳነጎዳዳ ታብጎዳ ፍሽጎዳ ዳነጎዳዳ ካፕ ዳነጎዳዳ አሁን የቅጣት ነው እያልኩ ነው። መቅጣት አለብን። ይሄን ካሸነፍን እንቀጣለን። ይሄን ካላሸነፍን የቀድሞም ይቀልጣል። እኔም ከጌም እሰናበታለሁ። እኔ ፈዘዘ ደነዘዘ ጌም አልጫወትም። ያታቆያለ ማን ፕሮፌሽናል ጌመር ተግባባን። ጌም አስቀጥሉ። አንድ ዙር ማሸነፍ አለብን፣ ግዴታ ነው። በቃ ተግባባን። ቲምወርክ አድርጎ ዩኒቲ ኢዝ ፓወር። ኦኬ አብዱ ሸሪፍ ግላፍ ልቀቅ። ለመጨረሻ ጊዜ አብዱ ሸሪፍ ግላፉን ልቀቅ። እስኪ ግላፍ ያለው ሰው እስኪ ግላፍ ያለው ሰው በእናታችሁ ማቼ ግላፍ ያለው ምን ያለ ግላፍ ያለ ደብል 4000 እኛ ግላፍ ደብል ላይ 3100 አንድ ሚራራ ሰው ነው ባክ ደብል አፍ እንዳከፍት ዝም ብላ አርፈ ጉጭ በል ጋት ግላፍ ያለው ሰው እስኪ ወይ ይበሉኝ። ግላፍ ያለው ሰው ልቀቅ እስኪ ያጠመሽ መስሎኝ አልኩሽ። yes ጎበዝ እንዳለየ አሁን ስጡ ጋት አሁን ስጡ። ኮምቦ ይሰራል ጋይስ ኮምቦ ሰውዬ አብዱ ሸሪፍ የምትባል ቶፕ ላይ ያለ ሰውዬ
ዘገምተኛ ነህ፣ ደንቆሮ ነህ፣ መሀይም ነህ። ግላብ ልቀቅ እያልኩ ነው ከቅድም ጀምሮ። ሰውዬ ዋ በሽተኛ ነው እንዴ? 2000 ሰጥቶ ምናምን ብለህ 3000 ምናምን ህዝብ እያየ ነው እኮ ስተዲ ዘገብ ግላቡን ልቀቅ አለ ሰውዬ። አረ ግላብ ልቀቅ። ወንድሜ ለእኔ መጠቅመኝም ለራስህ መጠቅም እንደዚህ ዘገምተኛ ሰው አይመቸኝም። ብሎክ ሄድ ለሰው ስጣት። ደንቆሮ መሀይም ተቦልካል። ሄደ ብዳው ግላፉን ስትፈልግ ሄዱበት። ግላፉ ላይ ሄዱበት። ግላፉ ላይ ሄድበት። ይህ እንደዚህ አይነት ቀሽም ሰው ጌም ይገላል፣ ያዘናጋል፣ ጊፍተር ያዘናጋል። አይጠቅምም። መቦለክ ነው እንደዚህ አይነት ሰው አይጠቅመኝም። ማኔ ስለማይጠቅም ነው እኮ ማሜ ነኝ እኮ ያም ሪል ገበሬ ለለባተኛ መግጠም ነው የምንፈልገው እኛ። መግጠም ግላፉ ላይ ሄድበት እያልኩ ይህ በእናትህ ነቃ ደንገጥ ሲል ጊፍተሮች ራሱ አቤት 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 ፈዞ ደዝዞ ጌሜ ላይ ተኛበት እኮ። ታይሚንግ እንግዲህ ታይሚንግ 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 ግላፍ ሰጣቸው። ኦኬ ቴንክ ዩ ለነበረን ጊዜ እናመሰግናለን። ያው ብንጫወትና ፈታ ብትሉ ደስ ይለናል። 3200 ስትሸክመ በልብና በኮፍያ የምጫወት ጌመር አይደለሁም። አም ፕሮፌሽናል ጌመር። ነገ እንገናኝ። ቻው። ጥቅሜንና ጉዳቴን እኔ ስወጣ ታይቷላችሁ። ስበትኜ ሲሄድ ዲፕሬሽን ውስጥ፣ ዱካክ ውስጥ፣ ሐሜት፣ ፖለቲካ ምናምን ውስጥ ነው ሄዳችሁ የምታዳምጡት። እዚህ ጋር ላበላ ሴትየው ዘገም አቦሱመክ ዘርባክሽ ዘገምተኛ ለማኝ እንዳንቺ ለምን ነው የሚመጣው? አም ጌመር ታይለንት ሰው ነኝ። ፕሮፌሽናል ተፈላጊ ላምበርጊኒ ይዘው ቁጭ ብለው የሚያዩኝ ሪል ፋሚሊ ያለኝ ነኝ። ተግባባን? ይሄ ሰደቃ አይደለም። ዚስ ኢዝ ጌም። እንዲህ ላበላቡኝ ቁጭ ብዬ አንተን የማዝናና የምጮኸው ሰውዬ ጎሮሬ በሽተኛ የሚሆነው ይሄ ወንበር ላይ ቁጭ ብለው ጆዬ ሰዓት ነው ሰው የለም። እንደዚህ ነገር መቅጠም ነው። ብሸነፍ ቲቪ መስበር ነው። ብሸነፍ ዕቃዬን ሁሉ ጨረስኩ፣ አልጋዬን ሰበሩ፣ ፈነከቱ፣ ጆሮዬን ቆረጡ። እንዲህ ጌም እያየ ሌላ ቦታ ሄደ ጌም ስታይ ልመና አይመስልም? በአላህ ማሜ ፕሊስ ፕሊስ እባክህ ትተህን አትሂድ። በአላህ ለምን አንጀቴ ትበል። እኔ እኮ እንደዚህ አይነት ነገር አልወድም ወላሂ። ጌም ነው፣ ማስተማር አለብህ። ሳትነው ማሜ በእኔ ዋስትና እናሸንፋለን፣ እመነኝ። ያጀማ አሁን እኔ እንድትለምኑኝ አይደለም፣ ማስተማር አለብህ። ገባ? ከ3400 ሰው እኮ ቢያንስ 100 ሰው ጊፍተር ነው። ምን እንደምታረግ ታውቃለህ? አሁን አንድ ሰው ብቻ እኔም ጊፍተር እንዲሰጠኝም አልፈልግም። እኔ ጌም ነው የምጫወተው። እኔ ለአዝናና ነው የምመጣው። ባይዘዌ ገባ? ቁጭ ብሎ አንድ ሰው ብቻ ጊፍት በሚሰጠው ሌላው የሚዝናና ከሆነ ምን ላይ አሁን ታብታበር የሚገርም ነው። ቤት እንደው አላህ ላይፋቸውን ታባ ያርግላቸው። ወላሂ አላህ ጊፍተር ያርጋቸው። ቲም ወርክ ጌም ተጫወቱ፣ ይሁ ተዝናኑ፣ ፈታ በሉ። አንዳንድ ልብ ብሰጥ አንድ ሰው 100 አንበሳ ከሚሰጠኝ 100 ሰው አንዳንድ ልብ ቢሰጠኝ ነው ይሻለኝ። ለጊፍተሩም ለጌሙም ለኔም ለኤቭሪቲንግ ማለት ነው። ለምን ታውቃላችሁ? መተጋገዝ፣ ቲም ወርክ። ዲያስፖራም ሰርተ ነው የሚያመጣው። ሌላ ቁጭ ብሎ ሙድ የያዘ ሌላ ቦታ ቂጥ ጡት ሲያይ ሰጥቶ ጨልሎ ሰንደል ሰክቶ ቁጭ ብሎ ደንዝዞ ነው እኮ የሚያየው። እኔ ስወጣ ጭራሽ ዲፕሬሽን ውስጥ ነው የሚገባው። እመኑኝ። እኔ አንድ ድል ስጠን። እኔ ለእናንተ ስል ነው። ችግር የለውም፣ ችግር የለውም። አይስቤር ተውጋድ ችግር የለውም። ማሃይ ማህዛ ትናንት እንደዛ ቀጥታኝ ነው መልክ ሰርተህ ተጣው አንተ ቀውጥ የሆነ በለኛ ቀውጥ የሆነ እኛን ጥለ ለማለት ሄድ እኔ ያልጨክልባቸው ፋሚሊ ውጭ ነው እናንተ ማዝናናት ዚስ ኢዝ ማይ ፊልድ። ገባ? አሁን ስንት ዲፕሎማቶች፣ ሚኒስቴሮች፣ ላምበርጊኒ አረ ሰውዬ በእናትኛ ፖለቲከኛ አይደለንም። በአላህ ቤት ላይ አለቃት። እዚህ ጋር እኮ ወደ 30,000 ሰው የተሸከምነው ዲፕሎማቶች፣ ሚኒስቴሮች፣ የዩኒቨርሲቲ መምህራን፣
እዚህ ጋር እንደ ቤተሰብ በትልቁ ቲቪ ብሉቱዝ ላይ ያስገብተው የሚያዩን እኛ ጌመሮች ነን። ወንድማችን በጣም ይቅርታ ለሀገራችሁ በጣም ጠንክራችሁ እየሰራችሁ ስለሆናችሁ ቀጥሉ። ለምን ለሀገራችን ለሀገር መስራት ማለት የአሜሪካ ዜጋ ኑሮት እኛ እኮ እንካ ፖለቲካውን ከእናንተ የተሻለ እናውቀዋለን እኮ። ተው ይቅርብህ። ተው አስጨርሰኝ። የኢትዮጵያን ፖለቲካ ነው። እባካችሁ አንዳንድ ዲያስፖራዎች አገሬን ስለምወድ ነው እኔ። አንተ ደግሞ ዛጋ አገር ቁጭ ብለህ ደግሞ ስለ አሜሪካ አንተ አገር ቁጭ ብለህ ዲያስፖራ ተከትፋለህ። ስለ ኮንግረስ እና ስለ ዲሞክራት ነው የሚመለከት። ስለ ኢትዮጵያ ለኛ ተወልድ ኢትዮጵያ ላለ ነው። ዋ እንደ ጆዋር መሐመድ ፓስፖርቴን ሰጥቼ እመጣለሁ አሁን በቅርብ። ያኔ መናና ኢትዮጵያዊ ሁነት እንደ ኢትዮጵያ በሁለት ፓስፖርት በሁለት ማሊያ እየተጫወት ሲመቺ ሳይመቺ ሲመቺ ኢትዮጵያ ሳይመቺ ሲቀር አሜሪካ ሆነ። እኔ እኮ የሚገርመኝ እኛ ስለ አሜሪካ ፖለቲካ ውስጥ ገብተናል። ስለ አውርተን እናውቃለን። ስለ ባይደን ብለን እናውቃለን። ባይደን እናንተ መትግባ በኛ አንተ ስማ ግባ እናውራ። በምን አባ ቋንቋ ታወራለህ? ባሊ ሰማህ። ሄለንዬ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ሰላም ናችሁ? ምነው ዲያስፖራዎች በዚህ ደረጃ ኢትዮጵያን ፋየሮች ምነው ዳቦ ቤት ዩኒቨርሲቲ ፋየሮች ናቸው። ይሄ ፋየሬጅ የእሳት ነበልባሎች መጣዋል ኢትዮጵያ ላይ። ለምን ኢትዮጵያ ላይ ይሄን ኢትዮጵያን የምትወዱ ከሆነ ቁጭ ብለህ ተደራጅተህ ብር ልከህ ቦምብ ግዛ፣ ሂድ ወንድምህን ግደል፣ አፈንዳ፣ ጥይት ግዛ ከምትል አንድ እስኪ በዲያስፖራ እነሱ ጠይቃቸው። በዲያስፖራ ስም ዩኒቨርሲቲ አለ። የኢትዮጵያ ዲያስፖራዎች የከፈቱት ዩኒቨርሲቲ፣ የኢትዮጵያ ዲያስፖራዎች የከፈቱት በጎ አድራጎት፣ ዳቦ ቤት ሆኖ እንደዚህ የሚለፈለው አሸንፈሽዋል። ዛሬ ገባህ አይደል? ሄለን ይሄን እኮ አድርጋችሁ አታውቁም እኮ። ከቻላችሁ ይሄን አድርጉ። ተሸንፏል እንዴ? ዛሬ በጣም ለፈለፈ ሪል እኮ መናገር ገባ። እንደናንተ መናገር ከናንተ የበለጠ ተንትነን ገባ። ኤቭሪ ነገርን ማለት ነው። እንደዚህ በጡጦ እንግታቸዋለን። ከፈለገ ማሜ እዛ ምርጫ ተሳተፉ ከቻላችሁ እንካ የአሜሪካ መደገፍ አለመደገፍ ሌላ ነው። ለምን ነው ልጅ የሚዘባርቀው? አርፎ አይጫወት። ታሪካዊ የሆነ ኢትዮጵያ ላይ ዳቦ ቤት ከፈቱልን። ኢትዮጵያ ላይ ትምህርት ቤት ከፈቱልን። ኢትዮጵያ ላይ ሰውዬ የናይጄሪያ ዲያስፖራ እኮ ዩኒቨርሲቲ ያላቸው በስማቸው፣ የኬንያ ያላቸው፣ የሱዳን የኤርትራ ያላቸው። እስኪ የኢትዮጵያ አንድ ዩኒቨርሲቲ ያምጣልኝ። እኔ እኮ ሄለን ጸበል እኮ ነኝ። አስለፈለፍኩት እኮ ጸበል እኮ ነኝ ማሜ፣ እንደ ጸበል አስለፈለፍኩ አይደል? ብዙ ስለማይመቸኝ ነው። እኛ አንፈልግም። እኛ ፖለቲከኛ አይደለም። ፖለቲካ አንፈልግም። አቅሙ የለንም፣ ብቃቱ የለንም። ስራችን ገባክ? የታመመ ሰው ጌማችንን አይቶ ደስ እንዲለው ስራ። ምሽግ ውስጥ ተኝቶ ጌሜን የሚያያለ ባልና ሚስት ተጣልቶ በእኔ ጌም ታርቀዋል። እንዲህ ለፍቅረኛ ምናምን ሼር አድርገዋል። ሁለት ባልና ሚስቶች ተጣልቶ ዲያስፖራዎች፣ እሱ ጓደኛ ነው አጋጣሚ ሼር ያደረገላት። በሁኔታ ሳቀች፣ ታረቁ በዛው። ኦ ዚስ ጋይ ዚስ ፋኒ ምናምን በቃ ይሄ ነው። በቃ ዲፕሬሽን ውስጥ ያለ ድካም ውስጥ ያለ ሰው ተፍታ ብለህ ደገፍ ብለህ ቁጭ ብለህ የምታየው ነው። እኛ ጌመር ነን። ገባ? ኮንቴንትን ፈልገህ አቅምህን ቦታን ፈልገህ እንትን ማለት ነው። ለዛ ነው ኦኬ። አይ አም ሶሪ ኢሞሽናል እንኳን ያናድዱኛል። እሺ ሰላም። ዛሬ ሙዚቃ ከፍተሽ እንደዚህ ብለሽ አይ በላንዶ ሴትዮ